ልንገራችሁና እኔ አንድ ፍላጎት አለኝ። ፍላጎቴ ምን እንደሆነ ታውቃላችሁ? እኔ ማንም ሰው ሐውልቴን እንዲሰራልኝ አልፈልግም። ሐውልቴን ግን ራሴ ሰርቻት እሄዳለሁ። አሁን ጎንደር ከ300-400 ዓመት በኋላ እየሰራው ያለ ነገር አለ። ጎንደር የሄዳችሁ ወደፊት ታውታላችሁ። ያ የኔ ሐውልት ነው። የፋሲል ግንብ አለ አይደለም? የኃይሌ ግንብ ደግሞ ይኖራል ብዬ አስቤው ኮፒ ነው ያደረኩት። ምንም ፈጠራ የለውም። ሲሪየስ ፈጠራ የለውም። የእሳቸውን ሰፋ አድርጌ ነው የሰራሁት። የፋሲል ዓመታት ለብዙ ዓመታት የተሰራ አይደለም። እኛ ደግሞ በአጭር ጊዜ በሚያምር በሚደንቅ ሁኔታ ምናልባት አሁን በቅርብ ጊዜ ተለቆ ታውታላችሁ። የዛ ጊዜ እውነትም ለካ ሐውልት ለካ ማለት ይሄ ነው የሚባል ታውቃላችሁ አይደለም? በስት ሰዓት ገባ፣ ገንዘብ አገኘ እና ጆስ ይባላል ማናጀራችንን እና ጆስን በጣም ታንኪዩ አድርጎ አት ሴም ታይም ደግሞ በጣም አፕሪሺየት ሊያደርገው ፈለገ እና መጣና እኔ ጋር አደገኛ በእንግሊዘኛ ምንድን ነው አለ። ያው ዴንጀረስ ነው አይደል? እኔ በቃ አደገኛ ዴንጀረስ መሆኑን ዴንጀረስ ነው አደገኛ አልኩትና ዝም አለኝ። ለምን እንደሆነ አላወቅኩም፣ ለምን እንደፈለገው ያንን ወርድ እና ሄደና ጆስን ጆስ ዩ አር ቬሪ ቬሪ ዴንጀረስ አይለው። ከዛ ዋይ ዋት ዲድ አይ ዱ ይለው። በቃ ፊልም ነፍሴ ነው። አሁን የኢትዮጵያ ፊልም ኢትስ ነው። አሁን ታውቃላችሁ አይደለም? ከድሮ እኔ ከልጅነቴ 50 ሳንቲም አላጣም። እንደምንም ተብዝ ጭድ ቅድም ብሏችሁ ያለ ጭድ ሸጥና ጭዷ 75 ነው 50 ሳንቲም። ከዛ ስሙኒዋ የሻይና የእንትን ነች የዳቦ ነች። እና በቃ እዛ ድሮ ከበኔ እድሜ ያላችሁ ስለነ የህንድ ፊልም ስለነ ሻንድራ ምናምን ስለነ ማዘር ኢንዲያ ስለነ ማይ ፍሬንድ ሰለሞን ምናምን እና ምን እንደሆነ ታውቃላችሁ? ትምህርት እየፎረፍኩ ነው። አምሳው ከሰዓት ስማር ፊልሙ 2 ፊልም አለ። አንዱ የመጀመሪያው 2 ሰዓት ረጅም የሚሆነው የህንድ ፊልም፣ ከዛ ደግሞ የቻይና ያው በሶሻሊዝም ጊዜ የቻይና አሪፍ ነበር። ያን አሰላ ያላችሁ ሰዎች ታውቃላችሁ፣ ሲኒማ ቤቱ ስፒከሩ ውጪ ነው። በቃ ያው ብልጣ ነኝ ልበል እኔ። ያው እንግዲህ ረዘም ያሉ ሰዎች ትንሽ ብልጣት ነገር አሁን ፖለቲካ ረጅም ነው አይታችሁ እና ያሳዝነኛል። ፖለቲካ ያሳዝነኛል። ግን አይኔ መጽሐፍ ነበር አንባቢ እንኳን ለምን መሰለህ አሁን አነባለሁ ወሬ አያመልጠኝም። ሂስትሪ እወዳለሁ፣ ጋዜጣ እወዳለሁ፣ አነባለሁ መጽሐፍ። ምክንያቱም ለመሰለህ እኔ መጽሐፍ ስንት መጽሐፍ አነበብክ ብትለኝ በጣም ብዙ። አሁን እዚህ ቤት ውስጥ ሌላ ቦታ ቢሆን በደንብ ነፋ ነበር። አዎ በጣም ብዙ መጽሐፍቶች ለማንበብ ሞክራለሁ ከልጅነት ጀምሮ። እንደዚህ እንትን እወዳለሁ የታሪክ ፊክሽን በሉት ስቶሪ ሂስትሪ የሆኑ መጽሐፍቶችን በጣም እንትን እላቸዋለሁ። እንደ እንትን የሚሆኑ አሁን ግን ከቢዝነስ ጋር የተያያዘ ነው ማለት ነው። አሁን ገንዘብ ምሳን ሰው ምሳ እንግዲህ ምሳ በቃ ፊት ለፊት ላይ ነው። ግቢ ውስጥ ሰው ሞልቷል። 7 ተጀመረ፣ 8 አለፈ፣ 9 አለፈ፣ 10 አለፈ። ከ10 ጀምሮ መቀበጥበጥ ጀመርኩ። ቤት ጋር ልውጣ በፊት ለፊት ቦታ ሰው ያኛል። ከዛ ልክ 11 ሰዓት ላይ ልብሴን ቀየር አደረኩና ባለቤቴን በይ አሁን አንቺ እነሱን አስተናግጂ መጣሁ ብዬ ባጥር ዘልዬ ጥውጡ አደረኩና ራይላክስ አድርጌ ሰከንድ ትሬኒንግን ጨርሼ በዛው ገብቼ ሻወር ወስጄ የት ሄደ ይመጣል እና ልክ 12 ሰዓት ከምናምን ላይ ስመጣ እስቲላሉ ሰዎች እዛው ግቢ ውስጥ። እኔ ሃርድ ሺፕ እወዳለሁ፣ ሃርድ ዌይ ነው የምወደው። እኔ ሾርት ከት አይመቸኝም። ምክንያቱም ስፖርት ነው ያለፍኩበት ነገር በሙሉ ሃርድ ነው። ቼክ አድርጉት። እንደውም እኔ እንደዚህ በሾርት የሚመጣ ገንዘብ ሁሉ ለምሳሌ አንዳንድ ጊዜ ትንሽ የሆነ ነገር ሽጠው እንደዚህ ይሄን አላትረፈስም ሴንስ አይሰጠኝም። ኤፈርት የሌለበት ነው ብዬ ነው የማስበው። እኔ እንደውም መመረቃችሁ እንደዛ አድርጋችሁ። አቶ በቀለ ሞላን ታውቋቸዋላችሁ አይደለም? በቀለ ሞላ ሆቴል። በቀለ ሞላ መቼ ነው የጀመሩት? እንደው ስንት ዓመት እንደሆነ ብትነግሩኝ እኔ ደስ ይለኝ ነበር። በቀለ ሞላ ያኔ እሳቸው ቼን ሆቴል ብለው ከአዲስ አበባ
እስከ ሞያሌ ሲደርሱ እነ ዛሬ የምታዋቸው እነ ሻራተን እነ ሂልተን ምናምን አይታወቁም፣ ሲጀመር አይታወቁም። እነሱ እኛን ይከተሉ እንጂ እኛ እንዴት እነሱ እኔ that is my እንትን ነው በቃ እኔ ማምነው ይሄ የምነግራችሁን ነገር ለጉራ አይደለም እንችላለን። ይኸውላችሁ መውደቅ ሁሌ ያለን የማይኖረው ምናልባት እንግዲህ እንደናንተ ሁኔታ ከወደቁበት መነሳት ነው። ብዙ ጊዜ እኔ እየወደቁ እየተነሳው እዚህ አሁን ይሄም ለዚህ ሰክሰስፉል ስቶሪ እሱም ነው ያበረታኝ። እሱም ነው እንግዲህ ዛሬ እኔ የምላችሁ እናንተ ልትጋብዙኝ እዚህ የመጣሁት። ስለ መውደቃችሁ አታው ስለ መነሳታችሁ በቃ ወደቃችሁ አይደለም ሀብን አደረገ አይደለም እንዴት አርጌ ወደ ቦታው ልመልሰው፣ እንዴት አርጌ ልነሳ፣ እንዴት አርጌ እንትን ልበል። ይሄንን ነው ማለት ያለው። ሌሊቱን ሁሉ አጥንቻለሁ፣ አመቱን ሁሉ ሰርቻለሁ። በቃ እንትን ላይብረሪውን ምንም እንደ ትምህርት ቤቱ እንደ ሰውራን በቃ ሃርድ ወርክ የሚባል ስኖት ኢነፍ። ለኛ ሃርድ ወርክ ምን እንደሆነ ታውቃላችሁ? የሚለው ቢትዊን ላይፍ ኤንድ ዴዝ፣ በሞትና በህይወት መካከል ያለ ስራ ነው ሃርድ ወርክ። እንዳትረሱ፣ ያዛችሁኛል አይደል? በህይወትና በሞት መካከል ያለ ስራ ነው ሃርድ ወርክ። እና እንዳትረሱ። አርት ወዳለሁ፣ አሁን አርት ወዳለሁ። አርት ለኔ ምን ማለት እንደሆነ ባጭሩ ልንገራችሁ። እጅግ የተከበሩ የዓለም ሎሬት አርቲስት አፈወርቅ ተክሌ በጣም ገና ምንም በማላውቅ ጊዜ ወዳችሁ በጣም እንትን እላቸዋለሁ እና የእሳቸው ስዕል እንዲኖረኝ ይመኝ ነበር። የዛሬ 30 ዓመት ነው የምነግራችሁ። ገና እኮ በቂም ገንዘብ የለኝም እና ተከታተለው ስንት ቀን እየሄድኩ በቃ ጌቴ እያልኩ በጣም ነሳቸው በእውነት ነፍሳቸውን ማር እንዴት ታላቅ ሰው ናቸው። እና እንደው አንድ ቀን ምን አልኳቸው መሰለኝ እንደው ረከስ ያለ ስዕል የርሶ የለዎት ማለት የማን ነው እሱ ርካሽ ትላለህ እንዴ? አይ ይቅርታ በገንዘብ ትንሽ የሆነ ማለት ነው ብዬ ሁለተኛ እንዲህ አይባልም አሉና ከዛ $25,000 ስዕል አንድ በጣም ትንሽ ዋጋ ማለት ነው እና 100,000 ብር ነበር በወቅቱ። እና 100,000 ብር በቃ ደስ ብሎኝ ኬትም አምጥቼ ያንን ብር የለኝም ብሩ ቆይኝ ንገራ ሲሪየስ ምን አይነት ሲሪየስ እንደሆነ እዛ ብሩን ኬትም አድርጌ ሄድኩና ገዛሁና ስዕሉን ቤት ሄድኩና ቤት ስዕሉን ስንት ገዛኸው አሉ። ስንት ልበላቸው? 100,000 ብር እኮ ጸበል ነው የሚወስዱ። የኛ ድርጅት ሁሉ ነገር ሰክሰስፉል ሆኖ አይደለም። የዛሬ ስንት ዓመት ከአርቲስት ሃጫሉ ሞት ጋር በተያያዘ ታስታውሱት እንደሆነ በአንድ ሌሊት 2 ሆቴሎች ኦልሞስት ፉሊ ተቃጥለው በቃ ሰው አይሆንም አይደል? ሰው አይሆንም በቃ አለቀለት። አያችሁ ጉዳይ ሪሌትድ ቱ ማኒ ቢሆን ኖሮ የስ ሰው አልሆንም። ክሎስ ቱ 300 ሚሊዮን ብር ተቃጥሎ እንዴት ሰው ይሆናል? ስኖታ ባውዳማ። ስለዚህ ዛሬ እነዛ ሆቴሎች አይደለም ሌላ ብዙ ሆቴሎች ወልደዋል። እንደውም ከዛ በኋላ የመጡ ሆቴሎች ይበልጣሉ። የሚገርማችሁ ነገር እና ይሄ ፓርት ኦፍ እንትን በህይወት ሁሉ ነገር አልጋ ባልጋ የሚባል ነገር እሱ እንደውም ከባድ ነው። አልጋ ባልጋ ሁሉ ሰክሰስፉል ነገር ብቻ ነው ከምትሉ ከሆነ እሱ ችግር ስላለው ቶሎ እንዲታረም አድርጉት። ስለዚህ ትወድቃላችሁ፣ ትነሳላችሁ፣ ከዛ እንደገና ተነስታችሁ እንደገና ደግሞ መውደቅም እንዳለ ማሰብ ነው ያለባችሁ። ከዛም በኋላ እያለ ይሄ ይቀጥላል። ህይወት እንደዚህ ነው። ኃይሌ በሽርፍራፊ ማነው ከሰከንድ ባነሰ በ48 ማይክሮ ሰከንድ $1 ሚሊዮን አጥቷል። በ48 እንግዲህ የሚያውቀዋል የሰማችሁ ምናልባት 1996 በፈረንጅ ላይ ከ8 ደቂቃ በታች ግባ 2 ማይልስ ተብዬ ተሰጠኝና $1 ሚሊዮን ተቀምጧል። የሚገርማችሁ እኮ በቃ እየበረርኩ ነው እየከነፍኩ ነው ምንም እንትን የለም። በቃ በቅድም እንደነገርኳችሁ በህይወትና በሞት መካከል ነበር የተሄደው። ልክ እንደዚህ ክሮስ አደርግ እንዲችችታለና 8:00:48 ምናምን ለዛን half a second እና ሚሊዮን አይ በቃ
ሆነ ብለው ነካክተውት ነው አልኩኝ። የኢትዮጵያ አትሌቲክስ እናንተ እንደነበራችሁበት ዘመን አይደለም። ምንድን ነው ምክንያቱ? መፍትሄ ውስጥ ይመስላል። አይ ምክንያቱ እኮ ነገርኩህ እኮ እኛ ነፍሳቸውን ማዳ ዶክተሩ ለመስቀል 10% ቲዮሪ 90% ፕራክቲካል ነው። ሸራፕ ገና እንደውም እንትን ሲመጣ ኢንተርቪው ሲያደርግ ሂድ ወሬኛ ገና ሳታሸንፍ ትቸረችራለህ ወሬ ተመለስ ነው የሚሉት ጋዜጠኞች ሁሉ ከስቴዲዮም ሂድ ጋዜጠኛ ነን እኛ ለእንትን መጣ ሌላ ጊዜ ከእንትን ከውድድር በኋላ ነው የሚሉ እና አሁን ያ ነው አሁን የቸገረን ቸግሮናል። ስፖርት ውስጥ በጣም ቸግሮናል ጎበዝ። አሁን ሰው ገብቶ በቃ አንድ ነገር ግን አለ። ኃይሌ ፒያኖ ይጫወታል። አልችልም። ለአንተ ለነፍስ የቀረበ በጣም የምትወደው ሙዚቃ ምንድን ነው? ባለቤትህ ዓለምን ደግሞ ሙዚቃ ጋብዛት ብትባል ምን ነው መጋበዛት? ለዓለምማ ዓለም የሚለውን ዘፈን ጋብዛት። እኔ ሁሉም በሙዚቃ ውስጥ በጣም በርካታ ለምሳሌ ከሌ አለልም ያው ቴዲ አፍሮንም አደንቀዋለሁ፣ ጥላሁን ገሰሰንም፣ መሐሙድንም፣ አስቴርንም። አገርኛ ብቻ ሲሆን ደግሞ ደስ ይለኛል። ከአገርኛ በላይ ደግሞ የኢትዮጵያ የሚል እንትን ከኢትዮጵያ ጋር የተያዘ ነገር በእውነት ውስጤ ነው። እኔ ኃይሌ ይሞታል ቢባል አገር ፍቅር አሁንም የማልደራደርበት ነገር ነው። ሰው አንዳንድ ጊዜ ይሄ ድርጊቴ ሌሎችንም ሊያስቀይም ይችላል፣ ግን ሀገር ነው ብሎ ካሉ ስለ ሀገር ከሆነ ያው ምናልባት እናቴ እኔ ገና ልጅ ሕፃን ሆኜ ነው ያረፈችው። ከዛ በኋላ እኔ እናት ብዬ ብለው ሀገሬ ነው